ሰላም ወደዚህ ቻናል ተከታታይ አሪፍ ቪዲዮ ይዤላችሁ መጥቻለሁኝ እንዴት አድርገን ሰው የከፈተልንን ኢሜል አካውንት ከስልካችን ላይ መቀየር እንችላለን የሚል ጥያቄ አብዛኞቻችሁ ስትጠይቁኝ ነበር አሪፍና ምርጥ ቪዲዮ ነው በጣም በቀላል መንገድ እንግዲህ አንድ ሰው ኢሜል ከፈተላችሁ ማለት የምትጠቀሙትን ነገር እንዲሁም ጉግል ፎቶ ላይ የሚገባን ፎቶ ስልካችሁ ውስጥ ያለውን ፎቶና ሰርች አድርጋችሁ የምትመለከቱትን እንዲሁም ዳውንሎድ የምታደርጉትን ነገር ሁሉ ማየት ይችላል እንዴት አድርገን ያን ኢሜል አድሬስ መቀየር እንችላለን የሚለውን አብረን እናያለን ለዚህ ቻናል አዲስ ከሆናችሁ እቺን የሰብስክራይብ በተን ጦቅራ ካለች እቺን የሰብስክራይብ በተን ሰብስክራይብ መጫን አዘንጉ እንዲሁም ላይክ ትንሽ ሰከንድ ብቻ ነው የሚወስድባችሁ ላይክ በማድረግ ጀምሩ ይያልኳችሁ እንግዲህ እንዴት አድርገን አንድ ስልክ ላይ ሰው የከፈተልንን ኢሜል አካውንት መቀየር እንችላለን ወደሚለው እንሄዳለን ኢሜል አካውንት እንግዲህ አንድ ሰው ኢሜል ከከፈተላችሁ የምትጠቀሙትን ነገር ሙሉ በሙሉ ማየት ይችላል ማለት ነው አንደኛ ሜሴጆቹንም ይሁን እንዲሁም ሰርች አድርጋችሁ የምትጠቀሙትን ነገር የምታዩትን ቪዲዮ ዳውንሎድ የምታደርጉትን ነገር ሁሉ ነገር ማየት ይችላል ለምሳሌ እዚህ ፕሌይ ስቶር ላይ ገብተን ፕሮፋይላችንን ስንጫን ኢሜላችንን እና ስማችንን በቀላሉ እዛው ጋር ማየት እንችላለን እዚህ ጋር አሁን ያለውን ኢሜል የማንፈልገው ከሆነ አሊያም ደግሞ ሰው ከፍቶልን ከሆነ ይሄን ኢሜል በሌላ ኢሜል ለመተካት የምንጠቀመው ነገር ሁሉ በራሳችን ኢሜል እንዲሆን ያ ሰው የከፈተልን ሪሙቭ ለማድረግ መጀመሪያ አንድ ኢሜል መክፈት ይኖርባችኋል ማለት ነው ያን ኢሜል ከማጥፋታችን በፊት ሴቲንግ ላይ በመግባት መጀመሪያ ምን እናደርጋለን አንድ አዲስ ኢሜል እንከፍታለን ማለት ነው አዲስ ኢሜል ከከፈትን በኋላ ያኛውን ሰው የከፈተልንን ሪሙቭ እናደርጋለን ሙሉ በሙሉ ማለት ነው ከስልካችን ላይ ሴቲንግ ላይ ከገባን በኋላ ወደ ታች ዝቅ በማለት አካውንት የሚል እዚህ ጋር እናገኛለን የኔ ስልክ ላይ አካውንት ኤንድ ባክአፕ ይላል አንዳንዴ ደግሞ አካውንትስ ብቻም ሊል ይችላል አካውንት ኤንድ ባክአፕ ወይም ደግሞ አካውንትስ ብቻ ብለው ይታገኛላችሁ አካውንትስ የሚለውን በመጫን ወደፊት እንሄዳለን ማለት ነው መጀመሪያ የግድ አዲስ ኢሜል አድሬስ መክፈት ይኖርብናል ከዛ በኋላ ያኛውን ደግሞ ሪሙቭ እናደርጋለን ማለት ነው ሶ ማኔጅ አካውንት የሚል እዚህ ጋር አለልን ማኔጅ አካውንት የሚለውን በመጫን ወደፊት እንሄዳለን አሊያም ኢሜሎችን እዚህ ጋር እናገኛለን ማለት ነው ማኔጅ አካውንትን ተጭነን ስንሄድ ፌስቡክ ኢሞ የተለያዩ ነገር በስልካችን ላይ የተከፈቱትን ዝርዝር እዚህ ጋር ያሳየናል ወደታች ዝቅ በማለት እኛ አድ አካውንት ጋር እንሄዳለን አድ አካውንት የሚል እዚህ ጋር እናገኛለን በፕላስ አይከን መጨረሻ ላይ አድ አካውንት የሚለውን በመጫን ወደፊት እንሄድና ምን እናደርጋለን መጀመሪያ ሰው የከፈተልን ሪሙቭ ከማድረጋችን በፊት አዲስ ኢሜል ክሬት እናደርጋለን ማለት ነው አድ አካውንት የሚለውን ተጭነን ወደፊት ስንሄድ በዚህ መልኩ ያመጣልናል ጉግልን እንመርጣለን ከዚህ ውስጥ ጉግል የሚለውን በመጫን ወደፊት እንሄዳለን ጉግል እዚህ ጋር አለች እሷን ተጭነን ወደፊት እንሄዳለን ጉግልን ተጭናችሁ ወደፊት ስትሄዱ ስልካችሁ አሻራ ወይም ደግሞ ፓስወርድ ስክሪን ፓስወርድ ካለው እሱን ይጠይቃችኋል እሱን በማስገባት ወደፊት ይወስደንና ኢሜል ኦር ፎን ይነናል እኛ አዲስ ነው የፈለግነው ለራሳችን ለመክፈት ክሬት አካውንት የሚለውን እንጫናለን እዚህ ጋር ክሬት አካውንት የሚለውን በመጫን for my personal use የሚለውን የመጀመሪያውን እንመርጣለን for my personal use ለራሴ ለመጠቀም የሚለውን ከመረጥን በኋላ ወደፊት ይወስደናል የራሳችንን ስምና የአባት ስም አሊያም በፈለጋችሁትን ሁለት ቦታ ላይ ትጽፋላችሁ መጀመሪያ ላይ የራሳችሁን ስም የሚቀጥለው ላይ ደግሞ የአባት አሊያም በፈለጋችሁት ነገር መክፈት ትችላላችሁ መጀመሪያው ላይ የራሳችሁን ስም ሁለተኛው ላይ ደግሞ የአባት የአያት የፈለግነው ነገር ካስገባን በኋላ ኔክስት ከስራለ ኔክስትን በመጫን ወደሚቀጥለው ስቴፕ እንሄዳለን ወደሚቀጥለው ስቴፕ ላይ ስንሄድ እዚህ ጋር በዚህ መልኩ ይከፍትልናል የመጀመሪያው ላይ ቀን ወርና ዓመተ ምህረት እንሞላለን እዚህ ጋር ቀን እንሞላለን የትውልድ ቀን የተወለድንበትን ቀንዋን ብቻ ከ1 እስከ 30 የሁለተኛው ሳጥን ላይ ወርዋን ብቻ የትውልድ ወር ብቻ የተወለድንበትን ወር ብቻ እንመርጣለን ሶስተኛው ላይ ዓመተ ምህረት ብቻ እናስገባለን 1990 ስንት እንደተወለዳችሁ ከዛ ከስር ጀንደር የሚል አለ ጀንደርን በመጫን ጾታ እንመርጣለን ፊሜል ሴት ሜል ወንድ አንዱን በመምረጥ ኔክስትን በመጫን ወደሚቀጥለው ስቴፕ እንሄዳለን ይሄን በዚህ መልኩ ካስተካከልን በኋላ ማለት ነው ኔክስትን ተጭነን ወደሚቀጥለው ስቴፕ ስንሄድ እዚህ ጋር ኢሜል ያስመርጣችኋል ኢሜል ሲያስመርጣችሁ አንዱን መጫን ትችላላችሁ አሊያም ደግሞ ምርጫውን ትቶ ለራሳችሁ እንድጽፉ ካመጣ በራሳችሁ ስም መክፈትም ይቻላል ማለት ነው የራሳችሁን ስም ትጽፋላችሁ ኔክስትን እንጫናለን አንዱ ኢሜል ከመረጥን በኋላ እዚህ ጋር ፓስወርድ ይለናል ፓስወርድ እናስገባለን ፓስወርድ ብዛቱ ከ6 በላይ ከ8 በላይ ብታደርጉ ችግር የለውም ከዛ ስምና የሆነ ፊደልና ቁጥር ብትቀላቅሉ አሪፍ ነው ከዛ ፓስወርድ ካስገባን በኋላ ኔክስትን በመጫን ወደሚቀጥለው ስቴፕ እንሄዳለን
እዚህ ጋር ስልክ ቁጥር ከጠየቃችሁ ስልክ ቁጥር ታስገባላችሁ ኮድ ይልክላችኋል ካልጠየቃችሁ ግን ስኪፕ እና የስ አይ አሚን ያለ ስኪፕ ማለት ትችላላችሁ ችግር የለውም ከጠየቀ ግን ስልክ ቁጥር ታስገባላችሁ ኢሜይላችንን እዚህ ጋር ለማረጋገጥ ያህል ኢሜይልና ስም ያሳየናል ኔክስትን በመጫን ወደሚቀጥለው ስቴፕ እንሄዳለን ኔክስትን ተጨናን ወደሚቀጥለው ስቴፕ ስንገባ እንግዲህ እዚህ ጋር የጉግልን ህግጋት መቀበል ይኖርብናል የጉግልን ህግጋት እዚህ ጋር ወደታች ሸርተት በማድረግ ወደታች መጨረሻ ላይ ወርደን አይ አግሪ የሚለውን ተጨናን ጨረስን ማለት ነው እንጠብቃለን ወደ ሴቲንግ እስኪመለሰን ድረስ አግሪን ስንጫን ሰርች ያደርጋል ጉግል ሰርቪስ ቀጥታ ወዴት ይወስደናል ወደ ሴቲንግ እስኪወስደን ድረስ እንጠብቃለን ማለት ነው ኦሬዲ ከፍተን ጨርሰናል አሁን የሚቀጥለው ስቴፕ ምንድነው መጀመሪያ የነበረውን ሰው የከፈተልን ኢሜል አድሬስ ከስልካችን ላይ ማጥፋት ነው የቀረው ሶ ምን እናደርጋለን እዚህ ጋር ወደ ኋላ ሲመለስ ራሱ የኢሜል ቦታ ላይ ያመጣናል መጀመሪያ የነበረው ኢሜል እዚህ ጋር አለ አዲሱ ኢሜል እዚህ ጋር አለ ኦልዱ ደግሞ ከስር አለ ሶ አዲሱን አስቀርተን ኦልዱ ማጥፋት ከመጀመሪያ ልጀምርላችሁ ሴቲንግ ላይ እንገባለን አሁን ኦልዱን ሰው የከፈተልንን እናጠፋለን ማለት ነው ወደታች ሸርተት በማድረግ የት እንሄዳለን አካውንት ኤንድ ባክአፕ ወይም ደግሞ አካውንት ውስጥ እንገባለን ማለት ነው አካውንትስ የሚለውን በመጫን ወደፊት እንሄዳለን ልክ ወደፊት ስንሄድ በዚህ መልኩ ይከፍትልንና ማኔጅ አካውንትስ ይለናል ማኔጅ አካውንትን በመጫን አገን ወደፊት እንሄዳለን ልክ ወደፊት ስንሄድ አዲስ የከፈትነው ኢሜል እዚህ ጋር አለልን ሰው የከፈተልን ኢሜል ከስር አለ ሶ አዲሱን ትተን ሰው የከፈተልንን የማንፈልገውን ኢሜል በመጫን ወደፊት እንሄዳለን ይሄ ሰው የከፈተልኝ ነው ለራሴ ኦሬዲ ከፍቻለሁኝ ይሄን ለማጥፋት ይሄን በመጫን ወደፊት እንሄዳለን ልክ ተጭነን ስንሄድ አንዳንዴ 3 ነጥብ ከላይ ያስቀምጣል እሷን ተጭነን ሪሙቭ እናደርጋለን አንዳንዴ ደግሞ ከስር ሪሙቭ አካውንት የሚል ያስቀምጥልናል ይሄን አንፈልግም ሌላ አዲስ ከፍተናል ሶ ምን እናደርጋለን ከስር ሪሙቭ አካውንት የሚል አለ ሪሙቭ አካውንት የሚለውን እንጫናለን ማለት ነው ሙሉ ለሙሉ አንፈልገውም አዲስ ከፍተናል ሪሙቭ ለማድረግ ሪሙቭ አካውንት ስንጫን እዚህ ጋር ካንሰል እና ሪሙቭ አካውንት በቀይ ያመጣልናል ሪሙቭ አካውንት የሚለውን አገን በመጫን ከስልካችን ላይ ሙሉ በሙሉ ይሄን እናጠፋለን ማለት ነው ልክ ይሄን ስናጠፋ ሁሉም ቦታ ላይ አዲሱ ኢሜል ይተካልናል ለምሳሌ ፕሌይ ስቶር ላይ ስንገባ መጀመሪያ ሰው ከፍቶልና የነበረው ኢሜል ፊት ለፊት ላይ ነበር አሁን ግን ፕሌይ ስቶር ላይ ስንገባ ራሳችን የከፈትነው ነው የሚቀረው ማለት ነው ምክንያቱም ያኛውን አጥፍተነዋል ሪሙቭ አድርገናል ልክ ስንጫን ፕሮፋይላችንን እዚህ ጋር አዲስ የከፈትነውን ኢሜል እዚህ ጋር እናገኛለን እዚህ ጋርም በመጫን ሌላም ኢሜል ካላችሁ እየቀያየራችሁ መጠቀም ትችላላችሁ ዩቲዩብ ላይ ብትሄዱ ኢሜል ላይ ብትሄዱ ጉግል ፎቶ ላይ ብትሄዱ ሁሉም ቦታ ላይ ብትሄዱ በአዲሱ ኢሜል ሁሉም ነገር ይተካል ማለት ነው በዚህ መልኩ መጀመሪያ ሰው የከፈተላችሁን ኢሜል አጥፍታችሁ ለራሳችሁ አዲስ ከፍታችሁ ያን ደግሞ ሪሙቭ ማድረግ ትችላላችሁ ያልኳችሁ ፕሌሊስት ልስር በመግባት ዩቲዩብ ቻናሌ ስር ኢሜል ነክ ትምህርቶችን በሰፊው እዚህ ጋር ማግኘት ትችላላችሁ ያልኳችሁ የዛሬ ቪዲዮአችን መሄድ ይመስል ነበር ላይክ ሼር ማድረግ አዘንጉ ያልኳችሁ በሚቀጥለው እስክንገናኝ መልካም ጊዜ መልካም ቆይታ